ሃይ ሰላም አስጠኛ አምባቸው ነኝ። ዛሬ አንድ ነገር ላካፍላችሁ ወደድኩኝ። እ፣ አንድ መጽሐፍ ላይ ዘ ፓወር ኦፍ ናው የሚባለው መጽሐፍ ታውቁታላችሁ አብዛኞቻችሁ። የኢካርት ቶሌ መጽሐፍ ነው፣ ካርቶሊ ማለት ነው። እና እዛ ላይ አንድ በጣም ምርጥ ሀሳብ በምዕራፍ አንድ መጀመሪያ ስንገባ ገና የሚያነሳች በጣም አንድ የወደድኩት ለህይወታችሁ፣ ለጉዟችሁ፣ ለየትኛው ነገር በህይወታችሁ በየትኛውም ደረጃ ላይ ያላችሁ የእድሜ ክልል ደረጃ ላይ ያላችሁ ሰዎች የሚጠቅም ሀሳብ ነው እና ሀሳቡን እንደው በጣም ስለወደድኩት ላካፍላችሁ ወደድኩኝና ምንድን ነው የሚለው እንግዲህ ካርቶሌ ሲጽፍ ስለዚህ ምዕራፍ አንድ ላይ ስለ አንድ እንትን ያነሳል። አንድ የኔ ቢጤ መንገድ ላይ ቁጭ ብሎ የሚለምን ይህ የኔ ቢጤ ያነሳና ስለዚህ በአንድ ወቅት አንድ ስትሬንጀር ወይም አንድ እንግዳ በዛ አካባቢውን የማያውቅ እንግዳ በዛ አካባቢ ሲያልፍ ይሄ የኔ ቢጤ አንዲት ሳጥን ላይ ቁጭ ብሎ ይለምናል። ማለት በሀገራችን በእንተ ስለ ማርያም እየተባለ እንደሚለመነው ሁሉ ማለት ነው እና ሲለምን ይሄ ስትሬንጀር በአጋጣሚ ሊሰጠው የሚችለው ምንም አይነት በፖኬቱ ምንም አይነት ብር አልነበረም እና በጣም ስላሳዝነው እና ተመለሰና አንድ ጥያቄ ጠየቀው፣ ይሄን የኔ ቢጤ ማለት ነው። እና ምንድን ያለው እየተቀመጥክበት ሳጥን ምንድን ነው ይለዋል። እና የኔ ቢጤው ምንድን ነው ያለው ብሎ ይመልስለት፣ ሳጥን ነው። እችን ሳጥን ለ20 ዓመታት ቁጭ ብዬባት ላው ላይ ተቀምጬ ስለምን ነበርና እቺ ማለት መቀመጫ ነች፣ ሳጥን ነች፣ ባዶ ሳጥን ነች ይለዋል። ከፍተህ ታውቃለህ ይለዋል ስትሬንጀሩ። እና አይ ከፍቻት አላውቅም። ለምን ከፍታታለሁ ማለት ውስጧ ባዶ ነው፣ ምንም ነገር የለም። እና 20 ዓመት እኮ አብራ የተቀመጡባት ወንበሬ ነች፣ እንዴት እንደዚህ ትጠይቀኛለህ? ምንም ነገር የለም፣ ባዶ ሳጥን ነች ይለዋል ማለት ነው። ከዛ በኋላ ምንድን ነው እንግዲህ በብዙ እንትን ያ ስትሬንጀር እንዲከፍታት ጠይቀው ማለት ክፈታት፣ ዛሬ ክፈታት ይለዋል። እና አልከፍትም በሚል ክርክር ውስጥ እያሉ ሰው በስንት መከራ እንዲከፍት ይለምነዋል። ያም የኔ ቢጤ እሺ ብሎ ያው በቃ ልፈታት ብሎ ይከፍታታል ማለት ነው ሳጥኑ። እና በጣም የሚገርማችሁ በቃ ከአእምሮ በላይ ነው እና ሲከፍታት ሳጥኗ በውስጡ ሳጥኑ ሙሉ በወርቅ የተሞላ ነበር። ሳጥኑ በወርቅ የተሞላ ነበርና ያ የኔ ቢጤ ወይ ደግሞ ያ ለማኝ እዛ ሳጥን ላይ ተቀምጦ ከዓመት ሙሉ ሲለምን እንግዲህ ወርቅ ላይ ቁጭ ብሎ ነበር ስለምን የነበረው ማለት ነው። እና ሲከፍተው ደነገጠ እና ሳጥኑ በወርቅ የተሞላ ነበረ። ከዛም በጣም የሚገርማችሁ ነገራችሁ ታሪኩ ይቀጥላል። ስለዚህ ለማሳጠር ያክል ከዛ በኋላ ምንድን ነው ያለው ያ ስትሬንጀር ለዛ የኔ ቢጤ ለማኝ ያለው ምንድን ነው? እኔ የምሰጥህ የምሰጥህ በኪሴ ያው ገንዘብ የሌለኝ ማለት ነው። የምሰጥህ የሌለኝ ግን ደግሞ ያለህን ነገር አውጥተህ እንድትጠቀም አውጥተህ እንድታይ የውስጥህን ነገር አውጥቼ የማሳይህ አጉሊ መነጽርህ ነኝ አለው። እኔ ምንም ነገር የሌለኝ ነገር ግን ያለህን ነገር አውጥተህ መጠቀም እንድትችል እና ማየት እንድትችል የማደርግህ አጉሊ መነጽርህ ነኝ አለው ይልና ታሪኩ በዚህ ደመደማል ሳታጥረው። እና ምን ልላችሁ ፈልጌ ነው አንዳንዴ ብዙዎቻችን አስተማሪዎች ሲያስተምሩን ወይ ደግሞ በጣም ጸሐፊዎች መጽሐፍ ጽፈው ለኛ ሲሰጡን ትሬኒንግ ሲሰጡን ምናልባት የሚሰጡን ሰዎች ስለ ቢዝነስ የሚሰጡን ከሆነ በዛ በቢዝነስ ላይ ሊለወጡ ይችላሉ። እነሱ በቢዝነስ ውስጥ ላይኖሩ ይችላሉ። ማለት ሚሊዮነር መሆን እንዳለብህ ስልጠና ሲሰጥ ስለ ሚሊዮነር እንዴት መሆን እንዳለብህ እዚህ ሲነግረን አንድ መጽሐፍ ስናነብ ወይ ደግሞ ጸሐፊው ያን ጽፎ ሲሰጠን እና ብዙ ጊዜ የሚመስለን ለምን እነሱ አልሆኑም፣ ለምን እነሱ አልተለወጡበትም ብለን እናስባለን። እና መጽሐፍ የምናነበው የምንማረው የምንሰለጥነው ሌሎች ለእኛ የሚሰጡን ምንድን ነው ማለት ነው አዲስ ነገር አይደለም፣ ወይ ደግሞ ብር ምናምን አይደለም። ስለዚህ መጽሐፎችን በዚህ መስላችሁ ስታስቡት እኛ ውስጣችን በተፈጥሮ ያለንን ነገር አውጥተን እንድንጠቀም ነው የሚያደርጉን። ስለዚህ መነጽሮቻችን ናቸው ማለት ነው። ስለዚህ ማያችን ናቸው። ያለንን ፖቴንሻል ያለንን አቅም ከውስጣችን አውጥተን እንድንጠቀም ማድረግ እንድንችል ወይ ደግሞ እንድንጠቀም የሚያደርጉ አጉሊ መነጽሮቻችን ናቸው ማለት ነው። እይታችንን የሚያሰፉ የአስተሳሰብ አድማሳችንን የሚያሰፉና ከዛ ስላለን ነገር ወደ ውስጣችን ጠልቀን ወደ ውስጥ ማሰብ እንድንችልና ከውስጥ ያለን ነገር ወደ ውጭ አውጥተን ስለዚህ እንድንመነዝረው
ወደምንፈልግበት ቦታ መሄድ እንድንችል የሚያደርጉን አጉሊ መነጽሮቻችን ናቸው እና ይችን ሀሳብ ላካፍላችሁ ብዬ ነው። ብዙ ጊዜ ያው ከሰው የምናገኘውን ነገር ወይ ደግሞ ጸሐፊው ብዙ ነገር ለመማር ላለማንበብ፣ ላለመማር፣ ላለመሰልጠን ብዙ ምክንያቶችን እናቀርባለን እና እነዛን ያንን ሊሰጡን የሚችሉ ስልጠናውን ወይ ደግሞ እውቀቱን ሊሰጡን የሚችሉ ሰዎችን ብዙ ጊዜ እንከሳለን። ስለዚህ እነዛ ሰዎች ጀስት አጉሊ መነጽራቸው ናቸው። መነጽር እንድናይ አጉልተን እንድናይ ምክንያት ይሆነናል ወይ ደግሞ ማየት የምንፈልገውን ነገር አጉልተን እንድናይ ምክንያቱ ይሆናል እንጂ መነጽር በራሱ እይታውን አይሰጥም። ምን ማለት ፈልጌ ነው? የሆነ እኛ ልንደርስበት የፈለግነው ቦታ ስንሄድ ስናስብ ልንደርስበት የምንፈልግበት ቦታ መሄድ እንድንችል ተጨማሪ ሌላ ነገር አይደለም የሚሰጡን ባጭሩ እኛ ውስጥ ያለውን ውስጣዊ ኢነርጂ ውስጣዊ ተፈጥሯዊ በተፈጥሮ ያለንን ነገር ወይ ደግሞ አቅማችንን አውጥተን መጠቀም እንድንችል የሚያደርጉን ማለት ነው። ስለዚህ አጉሊ መነጽሮቻችን ናቸው ማለት ነው እና እንጠቀምባቸው ሁሌ። ምክንያት ሳናበዛ ማንበብ ካለብን እናንብብ፣ መሰልጠን ካለብን እንሰልጥን። ከዛ በኋላ የራሳችንን ዓላማ እይታችንን ከዛ የምናገኘን እውቀት ወደ ራሳችን ወደ ውስጣችን አስገብተን ተርጉመ ነው በራሳችን ለዚህ ራሳችንን መቀየር እንድንችል እችን ሀሳብ ለማጋራት ፈልጌ ነው። አመሰግናለሁ። ሻሎም